ተወዳጁ ጄሚናይ ዛሬም ደግሞ መወደዱን ይዞ ቀጥሏል። ቪዲዮ ጀነሬት ማድረግ ጀምሯል በነፃ። ከዚህ በፊት በገንዘብ ጀነሬት ያደርግ ነበረ። አሁን ደግሞ በነፃ ፕሮ ኦፕሽን የለ፣ ክፍያ የለ፣ ምን የለ፣ በነፃ ፎቶ ጀነሬት ስታደርጉ እንደነበረ ሁሉ ቪዲዮ ጀነሬት ማድረግ ትችላላችሁ። የምትፈልጉትን ቪዲዮ ከፎቶ ወደ ቪዲዮ፣ አለበለዚያ ቴክስት አስገብታችሁ ወይም ዲስክሪፕሽን አስገብታችሁ ቪዲዮ፣ ፈኒ ቪዲዮ፣ የፈለጋችሁትን አይነት ቪዲዮ በነፃ ጀነሬት ማድረግ ጀምሯል። እንኳን ደስ አላችሁ። ይህንን ነገር ከዚህ ቀደም ቲክቶክ ላይ ተናግሬው ነበረ። በቅርቡ ይጀምራሉ ብዬ ነበረ። ብቻውን አይደለም የጀመረው፣ ሁለት ሆነው ነው የጀመሩት። ከዩቲዩብ ጋር ኢንተግሬት በማድረግ አንድ ላይ በመሆን ነው የጀመሩት። እንግዲህ ይህንን ኦፕሽን የምታገኙት በሾርት በኩል ነው፣ ወይም ደግሞ በዩቲዩብ ሾርት በኩል ነው ይህንን ነገር የምታገኙት። እንግዲህ በቀላሉ ጀነሬት አድርጋችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አለበለዚያ ጀነሬት አድርጋችሁ እዛው ዩቲዩብ ላይ ሾርት ቪዲዮ ፖስት ማድረግ ትችላላችሁ። ዩቲዩብም ለመስራት በጣም ቀላል ሆኗል ማለት ነው። በተለይ ደግሞ ዩቲዩብ አውቶሜሽን የሚባለው ነገር ከዚህ በኋላ በጣም ቀላል ይሆንላችኋል ማለት ነው። ያው ዩቲዩብ አውቶሜሽን ማለት አጫጭር ቪዲዮዎችን ወይም ደግሞ እንደ ቲክቶክ አይነት ቪዲዮዎች ዩቲዩብ ላይ ፖስት በማድረግ ገንዘብ ማግኘት ነው። ሌላ ምንም የተለየ ነገር የለውም። ለዚህ ጉዳይ ደግሞ ጄሚናይ ቪዲዮ ጀነሬት ማድረግ ከጀመረ ምንም ወጪ ሳይኖርባችሁ እዛው ላይ ፕሮንት ሰታችሁት እዛው ላይ ፎቶ አስገብታችሁ ጀነሬት አድርጋችሁ ፖስት አድርጋችሁ በቃ አለቀ ነገሩ ጋይስ። ሁሉን ነገር ጄሚናይ ይጨርስላችኋል። ከእናንተ የሚጠበቀው አንድ ቴክስት ብቻ ማስገባት ነው። ለማንኛውም እንዴት እንደሆነ እንዴት እንደምትሰሩ አሁን አሳያችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሮ እንዲሁም ይህን ቪዲዮ ሼር ማድረግ እንዳይረሳ። ጨረሳችሁ? ላይክ አረጋችሁ፣ ሰብስክራይብ አረጋችሁ፣ ምናምን ጨርሰናል አይደለ? ቀጥታ ወደ ቪዲዮ፣ ቀጥታ ወደ ዩቲዩባችሁ ሂዱና ክፈቱ። ወደ ዩቲዩባችሁ ውስጥ ከገባችሁ በኋላ የፕላስ ምልክቷን ክሊክ አድርጋችሁ ሾርት ኦፕሽን የሚለውን ትመርጣላችሁ። በመቀጠል ከላይ በኩል እንደምታዩት እንግዲህ የጄሚናይ ምልክት አለች። እሷን ክሊክ ታደርጋላችሁ። ወደ ውስጥ ስትገቡ እንደምታዩት እንግዲህ ይሄን የሚመስል ፊውቸር አለው። እዚህ ጋር ከላይ በኩል የምታዩቸው መዓት አይነት ጀነሬት የምታደርጉባችሁ ኦፕሽኖች አሉ። ከነዚህ ውስጥ እየመረጣችሁ ጀነሬት ማድረግ ትችላላችሁ። እንዴት እንደሆነ አሁን ስቴፕ በስቴፕ ማሳያችሁ የሚሆን ይሆናል። እዚህ ጋር የምታዩቸው ቪዲዮዎች ከዚህ በፊት ጀነሬት የተደረጉ ሳምፕሎች ናቸው። በነዛ መሰረት ጀነሬት ማድረግ ትችላላችሁ። አለበዛ ደግሞ ከላይ የተቀመጠላችሁን ክሬት ቪዲዮ፣ ክሬት ሙቪ ምናምን የሚሉትን ክሊክ እያደረጋችሁ ጀነሬት ማድረግ ትችላላችሁ። አለበለዚያ ከታች በኩል ዲስክሪፕሽን የሚለውን ክሊክ አድርጋችሁ እዚህ ጋር ክሊክ አድርጋችሁ ዲስክሪፕሽን ማስገባት ነው። በቃ እንደምታዩት እዚህ ጋርም ራሱ አይዲያ ይሰጣችኋል። እንደምታዩት እዚህ ጋር የተሰሩ ቪዲዮዎች ከዚህ በፊት አይዲያዎችን ይሰጣቸዋል። ለምሳሌ ይሄ የካት ወይም ደግሞ የድመቷን እንየው። እዚህ ጋር ይሄን ክሊክ ብታደርጉ እዚህ ጋር እንደምታዩት ይሄንን ነገር ሰጥቷቸዋል። ከፈለጋችሁ ፕላስ ምልክቷን ክሊክ አድርጋችሁ ፎቶ ማስገባት ትችላላችሁ። አለበለዚያ የቀስት ምልክቷን ክሊክ ስታደርጉ ቀጥታ እንደምታዩት የተወሰነ ያስጠብቃችኋል። በመቀጠል ጀነሬት ያደርግላችኋል። ሪዛልቱን አብረን እንይ። እንደምታዩት የሰራው ቪዲዮ ይህንን ይመስላል። እዚህ ጋር ዳውንሎድ ምልክቷን ክሊክ አድርጋችሁ ዳውንሎድ ማድረግ ትችላላችሁ። አለበለዚያ ኔክስት ብላችሁ አፕሎድ ማድረግ ትችላላችሁ። ዩቲዩባችሁ ላይ ባክን በለውና ሙቪም ጀነሬት ማድረግ ትችላላችሁ። እዚህ ጋር እንደምታዩት እንግዲህ ይመጣላችኋል። እዚህ ጋር ሙቪዎች የሚሏችሁ እንደነዚህ አይነት ነገሮችን ነው፣ ፊልሞችን ሳይሆን እንደነዚህ ስፖርታዊ ነክ ነገሮች፣ የምትዝናኑባቸው ቦታዎች ምናምን አይነት ነገሮች ናቸው። እዚህ ጋር ከስፖርት ጋር የተያያዙ ከዳንሶች ጋር ምናምን በተለይ ከስፖርት ትርኢቶች ጋር የተያያዙ ነገሮችን ነው። ለምሳሌ ይሄኛውን ጀነሬት ማድረግ ትችላላችሁ። ልክ እንደዚህ ማለት ነው። የራሳችሁን ፎቶ ብቻ እዚህ ጋር ማስገባት ነው ከእናንተ የሚጠበቀው። አንዱ ፎቶችሁን ብታስገቡ ቀጥታ ራሱ ጀነሬት የሚያደርግላችሁ ይሆናል። እኔ ከዚህ ውስጥ ለምሳሌ ያክል ስለሆነ ይሄኛውን ዝም ብዬ ላስገባና ኔክስት ልበለው። ኦኬ ቤተሰብ፣ ኔትወርክ እንደምታዩት ትንሽ አዛ እያደረገኝ ስለሆነ ያው ቀን ላይ እየተቀረጸ ስለሆነ የቀን ኔትወርክ መቼም ይገባችኋል። ዝም ብዬ አዛ አላደርጋችሁ፣ እኔም ሰዓቴን እዚህ ጋር ልግደል። በጣም በቀላሉ ልክ በዚህ መልኩ ጀነሬት አድርጋችሁ መጠቀም ትችላላችሁ። በጣም ቀላል ነው እንደምታዩት፣ ምንም የሚከብድ እንዲሁም ደግሞ የተወሳሰበ ነገር የለውም። በዚህ መልኩ ጀነሬት አድርጋችሁ መጠቀም ትችላላችሁ። ያው ከዚህ በፊት ግሮክ ላይም ጀነሬት ስለምታደርጉ ያን ያህል የሚከብድ ነገር የለውም።
በጣም በቀላሉ በዚህ መልኩ ጀነሬት አድርጋችሁ ስትፈልጉ ለቲክቶክ ስትፈልጉ ለራሱ ለዩቲዩብ ሾርት ወይም ዩቲዩብ አውቶሜሽን መጠቀም ትችላላችሁ። አለበለዚያ ለምትፈልጉት አጀንዳ መጠቀም ትችላላችሁ። ኢቭን ዳውንሎድ አድርጋችሁ ካፕከት ላይ ወይም ደግሞ ሌላ ሶፍትዌር ላይ ወስዳችሁ የራሳችሁን ነገር ጨምራችሁበት ኢዲት ማድረግ ትችላላችሁ። ለሎንግ ቪዲዮ መጠቀም ትችላላችሁ ማለት ነው። ሊሚት ስለሌለው ኖርማል ጀነሬት እያደረጋችሁ አጫጭር ስለሆኑ እስከ 1 ደቂቃ ጀነሬት ያደርግላችኋል። ጀነሬት እያደረጋችሁ አንድ ላይ ሰብስባችሁ ሎንግ ቪዲዮ አድርጋችሁም መጠቀም ትችላላችሁ ማለት ነው። ከዚህ የተለየ አዲስ ነገር የለም። አዲስ ነገር ሲኖር ቲክቶክ እና ቴሌግራም ላይ አፕዴት አደርጋችኋለሁ። ቲክቶክም ገዜ ቲፕ ብላችሁ ታገኙታላችሁ። ቴሌግራም ላይም ገዜ ቲፕ ብላችሁ ሰርች ብታደርጉ ከ50 ሺህ በላይ ፎሎወርስ ያለበትን ይህን ቴሌግራም ታገኙታላችሁ። መልካም ጊዜ። ፒስ